ጤና ይስጥልን እንዴት ሰነበታችሁ? ባለፈው ስለ ግዕዝና አረበኛ መመሳሰልን በተመለከተ ጥቂት ምሳሌዎችን አቅርቤላችሁ ነበረ። በዚያም ባቀረብኩት መርሃ ግብር ደስተኞች እንደሆናችሁ ተስፋ አደርጋለሁ። ዛሬ ደግሞ ግዕዝ ቋንቋ ከኦማዊ ቤተሰብ ቋንቋዎች ጋር ምን አዛመደው ምን አገናኘው የሚለው ነገር እናያለን ማለት ነው። ሰርፕራይዝ የሚያደርግ ነው። በእርግጥ ከዚህ በፊት ባለፈው ያየናቸው አረበኛና ወይም ዕብራይስጥና ግዕዝ የሚመሳሰሉ ከቤተሰባቸው የሚመደቡ ናቸው። በቤተሰብ ደረጃ ወይም ላንጉዌጅ ፋሚሊ ላይ የሚመደቡት በሴሜቲክ ቋንቋ ሰሜናዊ ሴሜቲክ ወይም ኖርዘርን ሴሜቲክ በሚባለው ቤተሰብ ውስጥ የሚመደቡ ቋንቋዎች ስለሆኑ የጋራ ፕሮቶ ላንጉዌጅ ፕሮቶ ፋሚሊ ነበራቸው ማለት ነው። የጋራ የሆነ ግንድ ነበራቸው ተብሎ ይታመናል። ነገር ግን ኦሞቲክ ደግሞ ከሴሜቲክ ጋር አይገናኝም በቤተሰብ ደረጃ ማለት ነው። ኦሞቲክ አንዳንድ የቋንቋ ባለሙያዎች በኢትዮጵያ ውስጥ ብቻ የሚገኝ ወይም መነሻው ኢትዮጵያ የሆነ ይላሉ። በእርግጥ በኢትዮጵያ ውስጥ ብቻ አይደለም። አንዳንድ ባለሙያዎች ኬንያ ውስጥ ወደ ቱርካና አካባቢ ላይ ሌላ አካባቢም ወደ አፍሪካ ምስራቅ አፍሪካ አካባቢ እንደሚገኝ ይነገራል። ግን መነሻው ኢትዮጵያ የኢትዮጵያ ኢንዴሚክ የሆነ በኢትዮጵያ የሚገኝ ከኢትዮጵያ መነሻው የሆነ ነባር ህዝቦች ይላሉ። ኦማዊ ስለሆንኩ አይደለም ይሄን ነገራችሁ። የቋንቋ ባለሙያ የአንትሮፖሎጂ ስነስር ባለሙያዎች የሚናገሩት ስለሆነ ነው። እኔ ያጠናሁት በመጀመሪያ ዲግሪ ደረጃ አንትሮፖሎጂ አጥንቻለሁ። አንትሮፖሎጂ እኔ ያጠናሁት ጀነራል አንትሮፖሎጂ ነው። 4 ክፍሎች አሉት። ሊንጉስቲክ አንትሮፖሎጂ፣ ሶሾ ካልቸራል አንትሮፖሎጂ፣ ባዮሎጂካል አንትሮፖሎጂ እና አርኪኦሎጂ አንዱ ክፍል ነው። ስለዚህ ከዛ ውስጥ ሊንጉስቲክ አንትሮፖሎጂ ቋንቋን በሚመለከት የቋንቋ አመጣጥና የቋንቋ ክፍሎች አመዳደብንም ጭምር የሚያጠና ስለሆነ ስለዚህ ይመስለኛል ብዙ ጊዜ ቋንቋ ላይ ትኩረት ታዩኛላችሁና ይሄ ነው። ግን ለኦሞቲክ አድልቼ አይደለም ኢትዮጵያ መነሻው ኢትዮጵያ የሆነ ቋንቋ ያልኳችሁ። ከኦማዊ ቋንቋ ጋሞኛ ጋር ወይም ጋሞኛ ብቻ ሳይሆን ወላይተኛ፣ ዳውረኛ፣ ጎፈኛ፣ ኮንታ እነዚህ በነገራችሁ ላይ አንድ አይነት ቋንቋቸው አንድ አይነት ነው። ሙቹዋል ኢንተሊጂብል ነው። 100% ይግባባሉ። እኔ አንዳንድ ጊዜ ፖለቲከኞች ለፖለቲካ ፍላጎታቸው የከፋፈላቸው ይመስለኛል እንጂ በብሔር ደረጃ የሚከፋፈሉ አይደለም። እንደ ሰሜን ኢትዮጵያ ብንወስድ የጎጃም ብሔረሰብ፣ የጎንደር ብሔረሰብ፣ የወሎ ብሔረሰብ እንደማለት ነው። አይደለም አንድ አይደለም። የአማራ ብሔረሰብ ብለን ነው የምንቆጥረው። ልክ እንደዚህ ነው የዘይ ልዩነቱ። ወላይተኛ፣ ጋሞኛ፣ ጎፈኛ፣ ዳውረኛ፣ ኮንተኛ አንድ ናቸው። ኤኒዌይስ የነዚህ ቋንቋዎች እነዚህ ኦሞቲክ እነዚህ ብቻ አይደሉም። በነገራቸው ወደ ቤኒሻንጉል ብንሄድ ሽናሻ እናገኛለን፣ የከፋ አለ፣ የሸካ ወደዚህ መስመር ላይ ሌሎችም አሉ። የየም እነዚህ ኦሞቲክ ውስጥ የሚመደቡ ናቸውና የነዚህ ቋንቋዎች ጋር ያለውን ተዛምዶ ነው ማሳያችሁ። 1-2 ምሳሌዎችን ብቻ ለዛሬ እጠቅሳለሁ። ሌላ ጊዜ ግን ሌሎችን እጨምራለሁ። ከነዚህ ውስጥ ግስ ለደረጃ አውርጄ ያሳያችኋለሁ። ለምሳሌ የቀደሰ ቤት ግስ ማንን እንውሰድ? ሰብሃን እንውሰድ። የቀደሰ ቤት መሰለኝ። ከተሳሳትኩ የቅኔ ባለሙያዎች ታርሙኛላችሁ። እኔ ደፋር ነኝ። አንዳንዴ ዝም ብዬ በድፍረት ስለማነሳ ያልጠነቀቀ ከጉባኤ ያልዋለ ብላችሁ እንደምትነቅፉ ብዙ ጊዜ እሰማለሁ እና ጉባኤ ቤት ስላለዋልኩ ወይም ከመምህራን በዚህ ሙያ የተመረቁ ሰርቲፋይድ አይደለሁም። ግን ጀነራሊ ደስ ስለሚለኝ ቋንቋ ስለማጠና ነው። የቀደሰ ቤት በሰብሃን እናገኛለን። ሰባ የሚለው የሚገርማችሁ ትርጉሙ ከጋሞኛው ጋር በጣም እጅግ በጣም አንድ የሆነ ትርጉም ሆኖ እናገኘዋለን። ለምሳሌ ሰብሃ አመሰገነ ነው አይደለ? አመሰገነም ማለት ይሆናል፣ አከበረም ይሆናል። ለምሳሌ ሰብሃኒ አባ በስብሐቲከ ሲል ዮሐንስ ወንጌል 17 ላይ አክብረኝ ሲል ነው። ግን ንሕነ ሊአከ አግብርቲከ ወሕዝብኒ ኪያከ ይሴብሑ ሲል አንተን ያመሰግኑሃል። ኪያከ ንሴብሕ እግዚኦ እንላለን ያለ በኪዳን ላይ አቤቱ አንተን እናመሰግናለን። አመሰገነ ይሆናል። በጋሞኛ አመሰገነ የሚለውን ነው፣ አከበረን ሳይሆን አመሰገነን ነው። አከበረም ሊሆን ይችላል ባይዘወይ። ለምሳሌ ጋሞኛ ሰብሃ እኔ ብል በጋሞኛ ሰብደስ ይላል። አያችሁ፣ ሰብሃ ሰብደስ፣ ይሴብሕ ሰብደስ፣ ይሰብሕ ሰበነ መላ፣
ሰባና መላ ሳይሆን ሰቤስ ነው። ሰብሃ ሰብደስ ይሴብ ሰባና ይሰብ ሰባና መላ ይሰብ ሰቦ ዘንድ ሲሆን ማለት ትእዛዝ ሲሆን ዘንድ ሲሆን ይሰብ ሰባና መላ ያመሰግን ዘንድ የሚለው ነው። ይሰብ ሰቦ ትእዛዝ ይሆናል ማለት ነው። ሰብሆ ሰብሆት ሰቦ ሰባህያን ሰብዳይታ ሰባሂ ሰብዘይሳ ሰባህያን ሰብዳይታ ሰባሂት ሰብዳሮ ለሴት ሰባህያት ሰብዳይታ ለሴቶቹ መጨታ ስቡ ሰበትዳይሳ ስባሄ ሰቦ ስቡ ሰበትዳይሳ። በጣም የሚገርመው እውነቴን ነው፣ ፈጠራ አይደለም፣ ምንም ጭምሬ አይደለም፣ ራሱን ነው። ይህን ቼክ አድርጎ ከሞኘ ከሚችሉ ከአባቶች ይህን ነገር አውርዱና ቼክ ማድረግ ትችላላችሁ። ሁለተኛ ግስ ቁጥር 2 ጻመወ። እሱ ደግሞ ባረከ ቤት መሰለኝ፣ ባረከ ቤት አይደለ? ባረከ 3 ፊደል ያለው ሆኖ በራብ የሚጀምር የባረከ አወራረድ አመል ያለው ግን ወ ስላለው በካዕብ ይጎርዳል ይመስለኛል። ከተሳሳትኩ ታረሙኛላችሁ። ስለዚህ አሁን ባረከ ቤት ጻመወ እናገኛለን። ጻመወ ሲወርድ ይጻሙ መሰለኝ አይደለ? ከተሳሳትኩ ጻኢደወ ይጻአዱ በሁለት በወ አመል ስላለው በካዕብ ይጎርዳል። ስለዚህ ጻመወ በግዕዙ ጻመወ ደከመ ነው። በጋሞኛ ሲሆን ትርጉሙ ተመሳሳይ ነው። ጻመትስ ይጻሙ ጻመተንደስ ይጻሙ ጻመተናመላ ይጻሙ ጻመቶ ጻሞ ጻሞት ጻመቴት ጻማዊ ጻመትዳይሳ ጻማውያን ጻመትዳይታ ጻማዊት ጻመትዳሮ ጻማውያት ጻመትደመጨታ ጻማ በቆሙ ገሞኛ እንደነበረ ነው። ጻማ ድካም ማለት ነው። በጣም ደከመ ለማለት ነው በግዕዙ። ለምሳሌ ጻማ እንዴት ይጠቀመዋል? ለምሳሌ በሊጦን ላይ ባስልዮስ በጻፈው ላይ እለጻመው ወመፁ ውስተ ቤተ መቅደስከ ሀበ ይሐድር ኃይለ ስብሐቲከ ሲል ይገኛል። እነ ቤተ መቅደስ ይዳይታ ወደ ቤተ መቅደስ የመጡ የደከሙትን ለማለት ሲፈልግ እለጻመው ጻመወ ደከመ የሚል ነው። ስለዚህ በጋሞኛው እንደነበረ ነው ይዞ የመጣው። ይሄን ሁለቱም ብቻ ነው ይዤላችሁ ዛሬ የመጣሁት። አለ ለምሳሌ ማሰነ እንዴት እንደሚገናኝ አሳያችኋለሁ። ሌሎችም አለው፣ ስሞችም አለው ነባሮች ላይ ያሉ ማለት ነው። ግዕዝና ኦሞቲ ቋንቋ ሲገናኝ ሰርፕራይዝ ያደርጋል። ከወደዳችሁ እንዲህ አይነት መረጃዎች እንዲደርሳችሁ ከፈለጋችሁ ሙከረ ሚዲያ ዩቲዩብ ቻናልን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ይሄ ብቻ አይደለም የምናቀርበው፣ ድንገት ነገሮችን የምናቀርብበት ፕሮግራም ይኖራል የሌለ ጊዜ። ለዚሁም ደግሞ ቋንቋና ባህል የሚመለከት እንዲህ አይነት የምናቀርበው ዩቲዩብ ላይ ስትገቡ የምታገኙት ፕሌይ ላይ የምታገኙት ሶርት የተደረገው ፕሌሊስት የምታገኙት ቋንቋና ባህል ላይ እንዲህ አይነት ነገሮችን ታገኛላችሁ። ቴክኖሎጂ እና ዲጂታል ወርልድ በተመለከተ ሳይበር የሚመለከቱ ዲጂታል ወይም ቴክኖሎጂ የሚሉ እዛ ላይ ፕሌይ ሊስት ላይ ታገኛላችሁ ማለት ነው። ሰብስክራይብ ማድረጉን፣ ላይክ፣ ሼር ማድረግና ሀሳብ መስጠታችሁን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ። ታንኪዩ። ሳሮ